ቅዱስ ሩፋኤልም የማስጠንቀቂያ ታሪክ ሊያጫውተው ወደደ። የሳጥናኤል አወዳደቅ ታሪክ። አብ ወልድ ዙፋኑ እንደሚጋራ እስኪናገር ድረስ ፍጹማዊ ሰላም የሚገኝበት ስፍራ እንደነበር ለአዳም ነገረው። አንድ መልአክ ግን ይህን አዋጅ ተቃወመ። በአንድ ወቅት ከአብ በታች ክብር ይሰጠው ነበርና ከእግዚአብሔር ጋር እኩል የሆነ የበላይነት ይገባኛል በማለት በቁጣና በኩራት ተነሳ። ስሙ ሳጥናኤል ነበር። ነገር ግን በእንቢተኝነቱ የተነሳ ያን ስም ተነጥቆ ሰይጣን ሆነ። 1/3 የሆኑትን የመንግስተ ሰማይ አገልጋዮች እንዲቀላቀሉት አሳመነ። ሆኖም ሁሉም አልሳቱም። አንድ ታማኝ መልአክ ቅዱስ አብዲኤል መጀመሪያ ላይ ተታሉ ከሳጥናኤል ጎን ቢቆምም ወደ ኋላ ተመልሷል። የአመፅን እብደት የተገነዘበው አብዲኤል ሰይጣንን በመጋፈጥ በጦርነቱ እንደሚጠፋ አስጠነቀቀው። የአብዲኤል ወደ እግዚአብሔር መመለስና ይቅርታን መቀበል ንስሐ ለገቡ ሰዎች ሁሌም መበጀትን እንደሚቻል የሚያሳይ ነው። በስድስተኛው መጽሐፍ ቅዱስ ሩፋኤል ታሪኩን በዝርዝር ይቀጥላል። የገነትን ጦርነት፣ የተጋጩትን ሰራዊቶች፣ ሰይጣንና ተከታዮቹ ተሸንፈው መባረራቸውን ሁሉ አጫወተው። መጨረሻም ከባድ ማስጠንቀቂያ በመስጠት ደመደመ። የገነት ጦርነት ቢደመደምም ከሰይጣን ጋር ያለው ጦርነት አልተጠናቀቀም። ከወዲሁ አዳምና ሔዋንን ወደ ጥፋት ለመምራት ጥረት እያደረገ ነው።